ጤና ይስጥልኝ። የዕለተ ሐሙስ ታኅሳስ 16 2018 ዓ.ም የዋዜማ ዕለታዊ ዜናዎችን ይዘን ቀርበናል። ከዜናዎቹ ጋር ኢዮብ ተስፋዬ ነኝ። አብራችሁን ቆዩ። ዓለም አቀፉ የድንበር የለሽ ሐኪሞች ቡድን MSF በጋምቤላ የተቀሰቀሰው ግጭት በትላንትናው ዕለት ተባብሶ መቀጠሉን አስታወቀ። ቡድኑ ትላንት ረቡዕ ብቻ ከ100 በላይ በመሳሪያ የቆሰሉ ሰዎችን ተቀብሎ ማከሙን ባወጣው መግለጫ ገልጧል። ባለፈው ሳምንት ረቡዕ በግጭቱ ለቆሰሉ ታካሚዎች ጉሌ የስደተኞች መጠለያ ውስጥ የሕክምና እርዳታ መስጠት በጀመረ በ48 ሰዓታት ውስጥ ከባድ የመቁሰል አደጋ የደረሰባቸውን 19 ሰዎች ጨምሮ 50 ቁስለኞችን ማከሙን የገለጠው ቡድኑ ባለፉት 7 ቀናት ከ150 በላይ ቁስለኞችን ተቀብያለሁ ብሏል። ግጭቱ ከጀመረ ወዲህ የበርካቶች ሕይወት መጥፋቱን፣ የአካል ጉዳት መድረሱንና ግጭቱ በዚሁ ከቀጠለ ወደ ሕክምና ጣቢያው የሚገቡ ቁስለኛ ታካሚዎች ቁጥር ሊጨምር እንደሚችልም ቡድኑ ገልጧል። ቡድኑ በቁስለኞች ብዛት ሳቢያ የጋምቤላ ከተማ ሆስፒታል ሳምንቱን ሙሉ የተመላላሽ ሕክምና አገልግሎት ማቆሙንና ሌሎች የሕክምና አገልግሎቶችን መስተጓጎላቸውን ጠቅሷል። የሲቪሎች ደህንነት በጥልቅ እንዳሳሰበው ቡድኑ የገለጠ ሲሆን የታካሚዎች የጤና ባለሙያዎች እና የሕክምና ተቋማት ከጥቃት እንዲጠበቁም ጥሪ አድርጓል። ውጭ ጉዳይ ሚኒስቴር ለማንም አካል የሥራና የነጻ ትምህርት ዕድል ውክልና አልሰጠውም አለ። ሚኒስቴሩ የሚኒስትር ጌዲዮን ጢሞቴዎስን ስምና ሐሰተኛ ፊርማ በመጠቀም የሥራና የነጻ ትምህርት ዕድል ማረጋገጫና ውክልና እንደሰጡ በማስመሰል በማህበራዊ መገናኛ ዘዴዎች ሐሰተኛ መረጃዎች እየተሰራጩ እንደሚገኙ ዛሬ ባሰራጨው መልእክት ገልጧል። ሆኖም ሚኒስቴር መስሪያ ቤቱና ሚኒስትር ጌዲዮን የሥራና የነጻ ትምህርት ዕድልን በተመለከተ ለማንኛውም አካል ውክልና እንዳልሰጡ እንዲታወቅ ሚኒስቴሩ አሳስቧል። ህብረተሰቡ ከእንዲህ አይነት ህገወጥ የማጭበርበርና የማታለል ወንጀሎች ራሱን እንዲጠብቅ ያሳሰበው ሚኒስቴሩ የሚኒስትሩን ስም የሚያጭበረብሩ ህገወጦችን ከሚመለከታቸው አካላት ጋር በመተባበር በህግ ተጠያቂ እንዲሆኑ እየሰራው ነው ብሏል። የሰብአዊ መብት ተሟጋቾቹ ቅድሚያ ለሰብአዊ መብቶች ኢትዮጵያ ዓለም አቀፋዊና ህገ መንግስታዊ ግዴታዎችን ሳይወጡ በተፈናቃዮች ላይ የሰብአዊ መብት ጥሰት እንዲደርስ አድርገዋል ባላቸው የሚኒስትሮች ምክር ቤት፣ የሰላም ሚኒስቴር እንዲሁም በትግራይ አማራና ኦሮሚያ ክልሎች ላይ የመሰረተው ክስ ነገ በፌዴራሉ ከፍተኛ ፍርድ ቤት ይታያል። ከትግራይና አፋር ክልሎች የተፈናቀሉ ከ1 ሚሊዮን 57 ሺህ በላይ ነዋሪዎች እንደሚገኙ የጠቀሰው ድርጅቱ ከኦሮሚያ ክልል ደግሞ በግጭትና በሌሎች ምክንያቶች ከ519 ሺህ በላይ ዜጎች ተፈናቅለው በአማራ ክልል ተጠልለው ይገኛሉ ብሏል። ድርጅቱ በክሱ ተከሳሾች የተፈናቃዮችን መብት የመጠበቅና ድጋፍ የማድረግ ግዴታን የሚደነግገውን የአፍሪካ ህብረት የካምፓላ ድንጋጌ ጥሰዋል ሲል ከሷል። የሚኒስትሮች ምክር ቤትና የሰላም ሚኒስቴር ደግሞ ህጎችን የማስፈጸምና የመከታተል ኃላፊነታቸውን እንዳልተወጡ በመግለጽ ድርጅቱ ከሷቸዋል። ግብጽ የኤርትራና ጅቡቲ ወደቦችን ለማልማት ከሀገሪቱ ጋር ከስምምነት መድረሷን ዘናሽናል ጋዜጣ ዘገበ። ግብጽ ለማልማት የተስማማችው የኤርትራውን አሰብና የጅቡቲውን ዶራሌ ወደብ መሆኑን ዘገባው ጠቅሷል። ኤርትራ የአሰብ ወደብን ግብጽ አሻሽላ እንድትገነባው ከስምምነት የደረሰችው ባለፈው ሳምንት ወር ፕሬዝዳንት ኢሳያስ አፈወርቂ ወደ ካይሮ ባቀኑ ጊዜ እንደሆነ ዘገባው አመልክቷል። የጅቡቲው ዶራሌ ወደብ የኢትዮጵያ ዋነኛ የዓለም አቀፍ ንግድ መውጫና መግቢያ በር ነው። ግብጽ ከሁለቱ ወደቦች የጦር መርከቦቿን ነዳጅ ለመሙላት የሚያገለግል ጣቢያ ታቋቁማለች ተብሏል። ኤርትራና ጅቡቲ ከግብጽ ጋር እነዚህን ስምምነቶች ስለማድረጋቸው እስካሁን በይፋ አልገለጡም። ከ4 ዓመት በፊት ኢትዮጵያ ውስጥ በተከሰሰበት የሰው ማዘዋወር ወንጀል በፍርድ ቤት እየታየ ሳለ ከእስር ቤት ያመለጠው ኤርትራዊው ሰው አዘዋዋሪ ኪዳኔ ዘካሪያስ ትላንት ከተባበሩት አረብ ኤምሬቶች ተላልፎ ለኔዘርላንድ ተሰጠ። የኔዘርላንድ ፖሊስ ኤርትራዊውን ከሊቢያ ወደ አውሮፓ በሚጓዙ አፍሪካውያን ፍልሰተኞች ላይ ፈጽሟቸዋል በሚላቸው ፍልሰተኞችን የማዘዋወር ሰዎችን የማገት፣ ታጋቾችን በግዳጅ ገንዘብ የማስከፈልና ጾታዊ ጥቃቶችን የማድረስ ወንጀል ይፈልገዋል። ኤምሬቶች ተጠርጣሪውን አሳልፋ የሰጠችው ሱዳን ውስጥ በቁጥጥር ስር ካዋለችው በኋላ በገንዘብ አጠባ ወንጀል የአገሪቱ ፍርድ ቤት የጣለበትን የእስር ቅጣት ማጠናቀቁን ተከትሎ ነው። ለዕለቱ የያዝናቸው መረጃዎቻችን እነዚህ ነበሩ። ተጨማሪ የዋዜማ ዜናዎችንና መረጃዎችን ዋዜማ ሬዲዮ ብላችሁ በማህበራዊ ገጾቻችን ታገኛላችሁ። ጤና ይስጥልኝ።